መጽሐፍ ቅዱሳችን አብ ወልድ ብሎ ሲል ስጋ ነው የተሸፈነበት ስጋ ነው ብሎ አይደለም የሚለን የተለያዩ ናቸው ነው የሚለን። ሌላ ክፍል ላንብብላችሁ። እንዲህ ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 31 እና 32 ላይ ብፈርድም የላከኝ ከአብ ጋር እንጂ ብቻዬን ስላልሆንኩ ፍርዴ ትክክል ነው። የሁለት ሰዎች ምስክርነት ተቀባይነት እንዳለው በሕጋችሁ ተጽፏል። ስለ ራሴ የምመሰክር አንዱ እኔ ነኝ፣ ሌላውን ምስክሬ የላከኝ አብ ነው ይላል። ስለዚህ ሁለት ምስክሮች ሆነው አይ አንድ ናቸው ብለን እንዴት እንላለን ነው የምንለው። የሥላሴ አማንያን አብና ወልድ ሁለት ናቸው፣ አንድ አይደሉም። ጌታ ራሱ ምን አለ? የሁለት ሰዎች ምስክርነት ተቀባይነት እንዳለው በሕጋችሁ ተጽፏል። ምስክር በሁለት ይጸናል ነው የሚለው። ዘኍልቍ ምዕራፍ 35 ቁጥር 30 ሄዳችሁ አንብቡት። እሱም ነው የሚጠቅሰው ጌታ። ዘኍልቍ 35:30፣ ዘዳግም 17:6፣ ዘዳግም 17:6፣ ዘዳግም 19:15 ምስክር በሁለት ወይንም በሶስት ይጸናል የሚለውን ጠቅሶ ነው በሕጋችሁ ተጽፏል። ምስክር በሁለት ሰዎች ምስክርነት ተቀባይነት እንዳለው በሕጋችሁ ተጽፏል እያለ ነው የሚለው። ሁለት ናቸው ማለት ነው አብና ወልድ። ጌታ ኢየሱስ ክርስቶስም አብም ወልድም ራሱ ከሆነ ራሱ ምን ብሏል? ስለ ራሴ በመሰክር ምስክርነቴ እውነት አይደለም ብሏል። ስለ እኔ የሚመሰክር ሌላ አለ ብሏል። አብም ወልድም እሱ ራሱ ከሆነ ራሱ ስለ ራሱ መስክሯልና ምስክርነቱ እውነት አይደለም ማለት ነው። ሌላው አብ ወልድን ልኳል። አንዱ ላኪ ነው፣ ሌላው ተላኪ ነው። መጽሐፍ ቅዱሳችን በዚህ ነገር ላይ ግልጽ ነው። ላከ፣ አንድያ ልጁን ላከ ተብለናል። ዘመኑ ሲደርስ እግዚአብሔር ከሴት የተወለደውን አንድያ ልጁን ላከ። ላኪና ተላኪ እንዴት አንድ ይሆናል ነው የምንለው። ሁለት እንዴት ነው የማይሆነው ነው የምንለው። ሌላው ይዋደዳሉ ይለናል መጽሐፍ ቅዱሳችን። አብና ወልድ እንደሚዋደዱ ይናገራል። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 35ን፣ ዮሐንስ ወንጌል ምዕራፍ 5 ቁጥር 20ን፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 31ን፣ ዮሐንስ ወንጌል ምዕራፍ 15 ቁጥር 9ን፣ ማቴዎስ ወንጌል ምዕራፍ 3 ቁጥር 17ን የምወደው ልጄ እሱ ነው እሱን ስሙት እያለ አይ አንድ ናቸው አንድ ናቸው እንዴት ይሆናል? ይዋደዳሉ እየተባለ የሚዋደዱ አካላት ሁለት ናቸው እንጂ እንዴት ነው አንድ የሚሆነው? እንዋደዳ ምስክርነት እየሰጠ መወደው ልጄ እሱ ነው እሱን ስሙት እያለ ጌታ ኢየሱስ ክርስቶስ እየተነሳ አባቴን እንደምወድ ዓለም ይወቅልኝ ብሎ እየተናገረ ግፍ ነው እኮ። እንዴት አንድ ይሆናሉ? ሁለት ናቸው። ሌላው አብና ወልድ ይነጋገራሉ ይለናል መጽሐፉ። እንደዛ ነው የሚለው፣ ይነጋገራሉ። ቄስ ተክሌ የሚሉት ለምንድን ነው ታዲያ ጌታ ኢየሱስ ክርስቶስ የጸለየው? ለምን ጸለየ ብለው ሲባሉ የሚሉት ነገር ምንድን ነው? አይ እኛን ጸሎት ለማስተማር ብሎ ነው የሚሉት። እንዴ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ዞር ብሎ ይላል፣ ዞር ብሎ ይጸልይ ነበር ይላል። ሌሊቱን ሙሉ ጸለየ ይላል። ጸሎት ለማስተማር ከሆነማ ለምን ዞር ይላል? በፊት ለፊታቸው ነው መጸለይ ያለበት። በጌተ ሰማኔ የጸለየው ጸሎት ሁሉ ተረት ነው ማለት ነው። ላብ የደም ላብ እያላበው የጸለየው ጸሎት ሁሉ ለራሱ ነው የጸለየው ማለት ነው። ስጋው ወደ መንፈሱ ነው የጸለየው ማለት ነው። ደግሞ እንዴት ይጸልያል? ዝም ብሎ የራሱ አይደንቲቲ የሌለው ነገር እንዴት ጸሎት ያቀርባል? ለምሳሌ የኔ ስጋዬ ከኔ በተለየ ከኔ ውጪ በሆነ ነገር እንዴት ነው ወደ እኔ ሊናገር የሚችለው? አንድ ነገር ይናገራል፣ ሐሳብ ያቀርባል ብለን ስንል ፐርሰን ነው የሚለውን ታሳቢ አድርገን ነው። ፐርሰን ያልሆነ ነገር ሊናገር አይችልም፣ ሊሞግት አይችልም፣ ሊጸልይ አይችልም። ፐርሰን ነው የሚጸልየው። መላእክት ሰገዱለት ብለን እናነባለን። ሰዎች ሰገዱለት ብለን እናነባ። ፐርሰን ነው ያንን ነገር የሚያደርገው። ሲነጋገሩ የሚገርማችሁ ነገር ሰው ሁሉ ሰምቷቸዋል። የሚገርመው ነገር ላንብብላችሁ ክፍል ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 28 እና 29 አባቶች ስምህን አክብረው ከዚያም አክብሬዋለሁ ደግሞ አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ የነበሩት ድምፁን የሰሙት አያሌ ሰዎች ነጎድጓድ ነው አሉ። ሌሎቹም ደግሞ መላእክት ተናገረው አሉ። አሁን ሲናገር ሰዎች ሰምተዋል። ልብ በሉ። አባቶች ስምህን አክብረው ብሎ ተናገረ። ማ? ወልድ ኢየሱስ። ለማን ነው የጸለየው? ለአባቱ። በምን እናውቃለን? አባቴ ብሎ ነው የሚለው። አባት ሆይ ስምህን አክብረው። ከዚያም
አክብሬዋለሁ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይለናል። ድምፅ እየሰማን አሁን እኛ እዛ አካባቢ ብንሆን አይ ተናጋሪውም ከታች የሚናገረውም ከላይ የሚናገረውም 1% ነው እንዴት ብለን እንላለን? እንደዛ ከሆነ እንዴት ነው መጽሐፍ ቅዱስን የምንረዳው? መጽሐፍ ቅዱስ እኮ በጣም አደናጋሪ ነው ማለት ነው። እስቲ እንደው ሁላችንም እዚህ አሁን የተሰበሰብነው በሙሉ በዚህ ወቅት አብረን ብንሆን አይ ራሱ ነው ብለን እንዴት ልንል እንችላለን? ስጋው ወደ መንፈሱ ተናግሮ ነው እንዴት ብለን እንላለን ነው። ስለዚህ መጽሐፍ ቅዱሳችን ግልጽ ነው። ይነጋገራሉ ይለናል። ቅድም ባለፈውን ባሳየዋችሁ ቦታ ላይ በቻርት አድርገው ምንድን ነበር ቄስ ተክሌ ያሉት? ስጋ የሚባለው ክፍል ወልድ ነው፣ በውስጡ ያለው ነፍስ ደግሞ አብ ነው፣ መንፈሱ ደግሞ ትንፋሽ የሆነው ደግሞ መንፈስ ቅዱስ ነው ብለው ነግረውን ነበረ። ግን የሚገርመው ነገር ስጋው እንዴት ነው የሚጸልየው? ስጋው እኔ ብሎ እንዴት ይላል? ስጋ ብቻውን እኔ ብሎ እንዴት ነው የሚለው? ይዋደዳሉ እየተባልን እንዴት ነው አንድ ብለን የምንለው? ይነጋገራሉ እያለን አይ አንድ ነው ብለን እንዴት እንላለን? ምን ማለት ነው? አንድ ነገር እንዴት ነው እርስ በርስ የሚነጋገረው? ያው የሚገርማችሁ ነገር ለምሳሌ እኔ አንዳንድ ጊዜ በውስጤ ላኩቶ መጥም እችላለሁ። ልክ በዛ መንፈስ ነው ከተባለ ደግሞ መልስ ሰጭም ደግሞ ሌላ እኮ አለ። ልብ በሉ። ለምሳሌ እኔ ለራሴ ተናገርኩ ልበል። እሺ መልስ የሚሰጠኝ ማን ነው? ራሴው እኮ ነኝ አይደለም? ግን አብ ሲናገር ወልድ ነው መልስ እንደሰጠ የሚናገረው መጽሐፉ ግልጽ በሆነ ቋንቋ ማለት ነው። ሌላው አብና ወልድ ይተዋወቃሉ ደግሞ ይለናል። ጌታ ኢየሱስ ክርስቶስ ምን ይላል? ከኔ በቀረ አብን የሚያውቀው ማንም የለም ይላል። እኔ ብቻ ነኝ የማውቀው ይላል። ይተዋወቃሉ እየተባለ አይ አንድ ነው ብለን እንዴት እንላለን? ስለዚህ የሐዋርያት ቤተክርስቲያን ሰዎች ይህን መመለስ መቻል አለባቸው። ሌላው አብና ወልድ ይከባበራሉ ይለናል። ይከባበራሉም ይለናል። ይዋደዳሉ ብቻ አይደለም ይከባበራሉም ይለናል። ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ እስከ ቁጥር 5 ሄዳችሁ ብታነቡት ይከባበራሉ ይለናል።